የትግራይ ህዝብን ግፋ በለው ያለ ለከባድ ጦርነት የዳረገውና በመቶ ሺዎች ወጣቶች እንዲሞቱ ምክንያት እንደሆነ የሚነገረው አክቲቪስት ስታሊን ገብረስላሴ አስመራ በገባም በሁለተኛ ቀኑ የግድያ ሙከራ እንደተደረገበት ተገለጸ። እንደ ምንጮች ገለጻ ግለሰቡ በአረፈበት ሆቴል ሲሆን የግድያ ሙከራ የተደረገበት አሁን ላይ አስመራ በሚገኝ ሆስፒታል ሕክምና የተደረገለት እንደሆነም ተገልጿል። የግድያ ሙከራ የፈጸሙት ከህወሓት ጋር ህብረት የለንም ሊኖረንም አይችልም ያሉ አቋም በያዙ ግለሰቦች እንደተፈጸመ ምንጮች ገልጿል። የሻዕቢያ መንግስት ከፈረሰው ህወሓት ጋር ህብረት መፍጠሩን እንዲሁም የፈረሰው ህወሓት አመራሮችን በምርጫ ቦርድ መታገዳቸውን ተከትሎ ከሶስተኛ ወገን ጋር ተባብረው እንደሚሰሩ መናገራቸው ይታወሳል። ይህን ተከትሎም አንዳንድ የፈረሰው ህወሓት አክቲቪስቶች ኤርትራ ከሚገኙ የሻዕቢያ አገዛዝ ግዛቶች ጋር እየተገናኙ እንደሆነ አክቲቪስት ልፍአቴና ስታሊን ገብረስላሴ ማሳያ ናቸው። የሆነ ሆኖ ግለሰቡ አሁን ላይ ሕክምና ይደረግለት እንደሆነ ቢገለጽም ያለበት የጤና ሁኔታ ግን እስካሁን አልታወቀም።